እንደው በጥሩ መንፈስ ቢሆን ኖሮ መልካም በነ አሪፍ ነው አንተም አሪፍ ነው ስትል ነው የከረምከው እሱም አሪፍ ነው ባይ ነው ሰማናችሁ የናንተን አሪፍ እንኳን ወደ ቀጣዩ ከመሄዳችን በፊት እኔ አሁን አካውንት ከፍታለሁ ቼዝ ባንክ 100 ሚሊዮኑን ያስገባለሁ ማለት ነው የመቄዶኒያ አካውንት ችግር የለውም ያዝልኝ ችግር የለውም ቼዝ ባንክ እየከፈተ ነው እዚህ ጋር አትክፈተው እያደረግን ያለነው አሁን ትራንስፈር አይደለም ቴዲ ሚውት ላይ ነህ ግን እኔና ቶሮንቶ የተጣለብን አሁን እናስገባለን $100 ሚሊዮን ለምሳሌ እንትን እንዳይሉ መግባት አለበት ገንዘቡ ለታዋቸው ይቀመሱ ሁለቱም እኔ እምልህ እኮ ይመቻቸው ብሮ ህዝብ ነው የሚረዳው እኔ ደስ ይለኛል በጥሩ ያውልህ እኔ አንድ ነገር 700,000 ነው ግን እኔ የምፈልገው አካውንታችን እኔ ያሳይቻለሁ 3,300,000 ሚለው አካውንት ለቼዝ ባንክ ከፍቼ ነው 3,335,000 ስቴቪንግ ላይ ነው 188,000 ቼኪንግ ላይ ነው እስከዚህ ላይ 700,000 አሁኑኑ ትራንስፈር ሲደረግ ያሳያል ስለዚህ የመቄዶኒያ አካውንት ማስገባበት አካውንት 10,79,33,52,35 ለመሰላችሁ ፕሮሰስ አድማውንት በአንድ ጊዜ አይተላለፍም ተብሎ 2 ቀን አፕሩቭ አስደርጌ ዛሬ 9:30 አካባቢ ላይ ነው አፕሩቭ ያደረጉኝ ስለዚህ መቄዶኒያ ቻሪቲ በመሆኑ ተጣርቶ ይሄ ሁሉ አማውንት የት ነው የሚሄደው ተብሎ ተጣርቶ መቄዶኒያ የሚባል ያንን ኢንቨስቲጌት አድርገው ነው አፕሩቭ ያደረጉልኝ 9:30 ላይ ነው ዛሬ ዴድላይን የሰጠው ዛሬ ነው አካውንት ከፍተህ ታሳየናለህ መጀመሪያ ከዛ አካውንት ላይ መላኩ ነው ስቴትመንት እፈልጋለሁ ብያለሁ ከዛ በኋላ እሱ ካለፈ በኋላ እኔ እዚሁ ጋር አስገብቼ ልክ ሲገባ ቲክ ያደርግልኛል ያሳየኛል ዋይር ትራንስፈር ማለት ስለዚህ ቀደም ተናግሬያለሁ አምና ፕሌይ እኔ እየተጫወትኩ ሳይሆን ትክክለኛውን ፋክት ተናገርኩ ያለሁት ማለት ስለዚህ ይሄ ስለሆነ እኔ ከአካውንቴ ላይ የለም እንዳትሉ ይሄው ቼዝ ባንክ ከፍቼ ነው ያሳየሁት የራሴ ነው አካውንቱ ይሄው እዚህ ጋር እንትን ስል ፍራውል ይቻላል በጣም ጥሩ ነው ፍራውል አካውንትንም አይተናል አንድ ጊዜ ትይዝልኛለህ በጣም አሪፍ ማለት ነው ብራችሁንም ጥሩ ነው መስጠት መፈለጋችሁም በእርዳታ መንፈስ አይደለም በግልጽ መነጋገር አለብን አይደለ በእርዳታ መንፈስ አይደለም ለመስጠት እየተሞከረ ያለው ይሄ ጉዳይም የተጀመረበት በፍክክርና በጣም መንፈስ ስለዚህ ለመርዳት የሚያስብ ሰው በእርዳታ መንፈስ በራሱ ባለው ባሰበው ይሄንን ፈቅጄ ለመልካም በጎ ፈቃድ አደርጋለሁ ብሎ ነው የሚለው እንጂ ቀደም በውስጥ ተነጋግረናል ይሄን ጉዳይ በውስጥ ነው ይኸውልህ ከባልንጀራህ ጋር እኔ ቻሌንጁን የሰጠሁት ቻሌንጁ የተወለደው ከጠብ ውስጥ ነው ቅድም ግን ስናወራ እኔ በነገር ላይ ቅድም ስናወራ ባወራንበት መሰረት ቅድም አንተ በዚህ ጉዳይ ላይ አልተስማማንም አይደል አንተ ዋየር አድርጌ ኦልሬዲ ሬዲ እያደረኩ ነው በሲሪየስ ይዤዋለሁ አልኩኝ ስለዚህ ለምሳሌ እኔ ከኪስ ያውጥቼ አይደለም ያወራሁት አይደለም እኔ ሬዲ ነኝ ብዬ ነው የምረን ነው ስባል ሲሪየስ ነኝ በዚህ ጉዳይ ብዬ ነው አንተን ራሴ ነኝ አልኩት የኔ ጉዳይ ይሄ እኔ ራሴ ያመጣሁት ነው ራሴ ነኝ ማስገባው ይኸውልህ በሰው ፊት የተነጋገራችሁ በቀላሉ ያዝልኝ ያልኩት ለዛ በእሱ ነው ብላችሁ ሁለታችሁም ሲሪየስ ናችሁ ሲሪየስ የሆናችሁት ግን መቄዶኒያ ውስጥ ያሉ ሰዎችን ለመርዳት ሳይሆን እናንተ መሀል ያለውን ጠብ የጠቡ አንድ አካል አድርጋችሁ እኔ መቄዶኒያ ቢሊየን ቢረዳ ደስታዬን አልችልም ለአረጋውያን በጣም ትልቅ ቦታ ነው እኔም ቢኖርኝ ከራሴ ገንዘብ ከራሴ አካውንት ባደርገው ደስ ይላል አያና እርቁ ግን አሳምረው ይሄ ነገር አሁን ወይ አንዴ ቀንም ያወራነው ነገር ስለሆነ ዳጀስትድ ነገር ስለሆነ አንድ ጊዜ ታገስ መንፈሱ በዛው በፉክክር መንፈሱ ምን ያስጨንቀናል እኛ ስለመንፈሱ በመሀል እኮ ደሃ ይረዳል ብራዘር ደሃ የሚረዳበት ነው እነ መቄዶኒያ የሚረዳ ከሆነ 102 ሚሊዮን አገኘ ማለት ትልቅ ስራ ነው እኔ ሰፖርት በግልጽ I know you support it ግን it's a continuance of the fight ትራንስፈር ሳደር ከዮኒ ጋር ሰሞኑን የተደዋወል ገንዘብ ከቢዝነስ አካውንት ወደዚህ አካውንት ትራንስፈር ሳደርግ እያየ ነበር ፊራ የምርን ነው ስለኝ እያሳየሁት ነው ገንዘብ ወደዚህ ሳስተካክል ማለት መርዳት ፈልጋለሁ ለምንድን ነው ይሄንን ሐሳብ ያነሳሁት አንድ ነገር ሞቲቬቱ
እነ ቴዲን ደሃ ናቸው እነ እንትና ደሃ ናቸው ከሚል ሳይሆን ሁልጊዜ ፍራኦል ለሾው አፕ ነው የሚረዳው። ምንም እንትን ፈልገው አይደለም ለእንትን ነው የሚያደርገው እንደዚህ ነው የሚያደርገው እየተባለ ነው የሚወራው። ስለዚህ ዮኒም ብየዋል ለአንዴና ለመጨረሻ ጊዜ ቪዲዮ አልፈልግም፣ ምንም ነገር አልፈልግም፣ ግን ትልቁን የእርዳታ ድርጅት ስጠራ ስለምሰጥ ነው። ከዛ በኋላ ትራንስፈር እያደረግኩ ነበር ዮኒ እያየን ባንክ ሄጄ አስፈቅጄ፣ ምክንያቱም ሂውጅ መኒ $10,000 በላይ ሲሆን ባንክ ፍቃድ ይጠይቃል፣ አይወጣም ዝም ብሎ። ሊሚት እኔ እስከ 40,000 50,000 ሊሆን ይችላል ወይ ደግሞ 100,000 ሊሆን ይችላል ቢዝነስ አካውንት ላይ ሲሆን፣ ስለዚህ ከሴቪንግ ላይ ወደ ቢዝነስ ላይ ትራንስፈር አድርጌ ሳደርገው ወደ ሌላ ቦታ ከአንደኛው ባንክ ወደ አንደኛው ባንክ ላይ ሳደርገው ዮኒ ጋር ሲሪየስ ነኝ። ዮኒ ለዛ ነው ይደረግ የሚለው። እኔ መርዳት ማለት ፍራኦል ምንም ነገር የለው አለኝ ለማለት አይደለም፣ ግን እርዳታ የሚረዳው ስሙን ለመገንባት ነው። እርዳታ የሚረዳው ገንዘብ ተቀብሎ አሁን መቄዶንያ ሰጥቼ በዛ ሳይሆን እንደ መሰለህ ቴዲ ልጨርስ። ቴዲ አንዴ ልጨርስ። ለምሳሌ አንተ አውርታል ቻሌንጁን ያመጣህበት መንገድ ነው እኮ ቅድም እንዳልኩ ከንግግር ሰው ይጎዳል። ፍራኦል ታውቀኛለህ። አሁን የምጠራው 3 ሚሊዮን 4 ሚሊዮን ብር ለኔ ምን እንደሆነ ታውቀዋለህ አንተ። ታውቃለህ ጓደኛዬ ነህ፣ ተደዋውለን የምታወራ ልጅ ነህ። እያወቅኸኝ ግን ለሰዎች የምትነግራቸው የመጨረሻ ድሃ ነው። በቃ ጉዳዩ ምን አደረክ ያለው ባለውና በሌለው መካከል አድርገን በንቀት ነው ያወራው። ያ ነው ይጎዳል። ገባህ አይደል? ንግግር እንደዛ አይደለም ቴዲ ያልኩት በንቀት ምናምን ሳይሆን ያልኩት ነው። ሰው ያንን ሊረዳ ይችላል ቴዲ፣ ይኸውልህ ሰው ያንን ሊረዳ ይችላል። እኔ ያልኩት ምንድነው እንደዚህ ከምንደራረግ እንደውም ቻሌንጅ እናድርግና ይሄን ነገር አር በዚህ ቅጦኝ ነው ያልኩት። በቃ በዚህ ቻሌንጅ አድርጉ። ይኸውልህ እኔ ይሄንን እንጂ እኮ ሌላ ነገር አለ። ይኸውላችሁ ቀና ወደ እኔ አሁን ይኸውልህ ቻሌንጁ ቢቀር 100 ሚሊዮንና የምትሉ ከሆነ እኔ ኦልሬዲ መቄዶንያን ስም ስላነሳው መቄዶንያ መርዳቴን አልተውም። እሱን እናደርጋለን። እሱ ላይ ተስማምተናል። ቀን እኮ አውርተናል። መቄዶንያ መረዳት አለበት። እሱ ምንድነው የምናደርገው አሁን በተባለው በቻሌንጅ መንፈስ እናንተ እንዲያርጉ እኔ እንደዚህ ያደርጋለሁ የሚል ይሄ ገባህ አይደለ? በጣም እኔ ግን አያና ቅድም ቴዲ ማን ነው ዮኒ መስማት ያለባችሁ ልክ አካውንታችን ነው ብዬ ነው ያልኩት። እሱን አይደለም አሁን እኔ አንድ ነገር ልንገርህ that is immaterial አንድ እችልበል ለምሳሌ አሁን የመቄዶንያ ስም ተጠራ አይደለ? የመቄዶንያ ስም ሲጠራ አንደኛ የኔና አንተ ጉዳይ የማን እንትን አለው። አሁን የኔና አንተ ጉዳይ እዚህ የጀመርነው ነገር በመላ ኢትዮጵያ በሰዎች ዘንድ ነው የተሰማው። ሀሳቡ የቀረበበት መንገድ ቻሌንጁ ራሱ የተጀመረው እኔ ያለኝ እነሱ የላቸውም ከሚሉ 4 ሚሊዮን ብር እኔ አጥር ማሳጠርበት ገንዘብ እንደሆነ ያውቃል እሱ። እኔ ምን አይነት ሰራተኛ እንደሆንኩ ያውቃል። እኔ ቀልድ አላውቅም። እኔ በህይወቴ ቀልጄም አላውቅም። ግን በህዝብ ዘንድ አለኝና የለህም ማለት እኔ ለምሳሌ ከእናንተ ጋር ብጣላ ኢኮኖሚ ስታተስ ምን ያደርግልኛል? እኔ ሀሳብን ያጋጭኝ ሀሳብን ግን ይጎዳል። ገባህ አይደል? በደንብ የሚያውቅህ ሰው እየተደዋወልክ የምታወራው ሰው ፐብሊክ ላይ ወጥቶ ከትላንት ወዲያ እንደውም ስጋ ቆራጭ ምናምን ይላችኋል። ኦኬ እሱ መወጋጋት ነው በለው፣ ችግር የለውም። መወጋጋቱ ነው። ይኸውላችሁ አንድ ነገር ይኸውልህ ቴዲዬ በቃ ተናገራችሁ። ይሄ ቅድምም አውርተናል። ከስር ያላችሁ አያና እንደውም ይውጣ አቁም ምናምን የምትሉ እኔ እኮ ነኝ እያስታረቅኳቸው ያሉት። አምራችሁን ሳታችሁ እንዴ እያስታረቅናቸው ወንድሞቼን እኮ እያስታረቁ እኔ ያዘጥታ ጣብ ነው የምፈልጉት። የአያና ኢንቴንሽኑን አውቄዋለሁ። አዎ ኢንቴንሽኑ ብቻ ሳይሆን እኔ ያያችሁ ያላችሁት እኔ ይኸውልህ በእልህ ምላጭ ያስወጣል ይባላል። በእልህ ከበጀትህም ውጭ ትሰጣለህ። ገባ አይደለ? ኧረ እንደውም ላሳያለሁ ምናምን ብለህ እንደዛ አይነት መስጠትና እረዳለሁኝ መቄዶንያ ብለህ ስሙ ስለተነሳ አይቀርም እኮ የዚህ እርቅ የፍንጠር እኔም የሆነ ነገር ይደርስብኛል። እንደው 50,000 ብርም ብትሆን አይቀርልኝም እኮ እዚህ ጉዳይ ውስጥ ስለገባሁ። ፊራ ደግሞ አዋቸስ ያው በእንትኑ ነው በዋሌቱ ነው የኔ አካውንት ቢከፈት እንደዚህ ስለማይል የሚለው የሚመለከተው ነገር ይለያል። እሱ ቴዲ ደግሞ ራሱን የቻለ እነሱ በዊሊንግነስ ይሄ ከዛ ጋር ባለ በሚሊየም ሳይሆን
በዛ እናደርጋለን። እንደዚህ አይነት ስጦታ ብናደርግ ነው የሚሻለው። ከልብ የሆነ መነሻውም የፍቅር የእርቅ የሰላም ታስቦ መቄዶንያም ላይ እርዳታ ይደረግ ከሚል የሚመነጭ እንጂ በፉክክር በዚህ እንደዛ እኔ ያደርጋለሁ አንተ ታደርጋለህ የሚል ከጠብ ውስጥ እየተሰዳደብክ በመሃል እኮ ነው ከስድድብ መሃል የመጣ ስለሆነ እሱ አያስፈልገንም። ቅድም ያወራነው እሱ ነው። ግን መረዳት አለበት። ስም አንስተን ድሃ የሚረዳበትን ድርጅት ስም አንስተን ባዶ እጅ መቅረት የለበትም። we have to support መቄዶንያ። እዚህም ተመልካቾቻችንም ሰፖርት አድርጎ ሀገራችሁ ላይ እርዳታ የሚደረግበት ነው። ከላይ ያለን ደግሞ እኔም ትንሽ ነገር አድርጋለሁ እናንተም እንትላለን። ፊራ ኦፍ ኮርስ ጠንከር ያለ ዋሌት ያው ጠንከር ያለ ዱላ ይደርስበታል። እንደዛ ነው የምናደርገው። ግን ይሄ መጀመሪያ የተባለው የፉክክርና የእንትን ነው። መንፈሱ የፉክክርና የጠብ ነው። ከዛ ውስጥ የሚወጣው እሱን አሁን ዝም ብለን እንቀጥል ቢባል ጥሩ አደረጋችሁ ምናምን አረ ድሃ ይረዳበት ምናምን አስበህ ሞታል። ድሃ ኮሜንት ላይ ድሃ ይረዳበት የሚለውን ተው፣ እሱን አትስማ። ዮኒ የምትለው ይገባኛል። ተዘጋጅተዋል በዚሁ ይሰጥ ነው። አዎ እንደዛ እናደርጋለን። ገባ ፕሌጅ እናደርጋለን። ግን ከደስታ ከወንድማማችነት ከእርቅ የሚመነጭ የፍንጠር ነው የሚደረገው እንጂ የጠብና በስድብ መካከል አንተ ደሃና አንተ ምን የለህም አንተ እንትን ትፍቃለህ አንተ እንትን ትወጥራለህ አንተ ሌባና አንተ ውሸታም ነህ እየተባባልክ በመሃል ደግሞ እስቲ ልብ ካለህ አሳይ እየተባባልከው እሱን መንገድ ከተከተል የጠብን መንገድ በአንድ በኩል እያስከተልክ በዚህ በኩል ደግሞ እርቅ ገብቷል መረቅ ያለው ከፍሪጅ እንደማለት ነው። ምንም አይመስል ነገር እሱን እናስተካክላለን። ወደ ክሎዚንግ እንሂድ፣ ወደ እርቁ እንሂድና ከዛ በኋላ ምንድነው የምናደርገው? ፊራ ከዚህ ከእርቁ ከሰላሙ መፈጠር ምን አይነት ደስታ ተሰምቷል? ከልብህ ደስታ ምን ልታረግ ትፈልጋለህ የምትለው እኔም አንተም ቴዲም እንደዛ የምናደርግበት ቦታ ይኖራል። ከደስታ መንፈስ አሁን መጀመሪያ እንዝጋ ይጀምር ነው። ቴዲም የተናገርከው ነገር ይሄን ከዚህ በኋላ ኮምፕሌንት የለም፣ ጨርሰናል። ከዚህ በኋላ አንተ እንደዛ የለም፣ ጨርሰናል። የምታወራው ነገር ካለ ምን ያህል ቴዲ ፍቅር ልጅ እንደሆነ ምን ያህል እንደዚህ አይነት ልጅ እንደሆነ ምን ያህል ፊራ አሪፍ ልጅ እንደሆነ ነው ማውራት እንጂ እንታረቅ፣ ሰላም እንፍጠር። ወደዛ እንሂድ። ቻሌንጁን ቀየራችሁት ወይስ አልገባኝ? ስልክ እየገባበት የለም፣ ቻሌንጁ ሞቷል፣ ተሰውቷል። ቻሌንጁ ዛሬ ቀን ላይ ነው የተሰዋው። ተነጋግረናል ፊራ። ቻሌንጁ እናንተ በውስጥ ልብ የፈቀደውን ሁለታችሁ ቻሌንጁ እዚህ ላይ የእርቅ ፍንጥር ነው የምናደርገው እንጂ ቻሌንጁ ሲጀመር የተወለደው ከጠብ ነው። የጠብን ኤሴቅና ስጥና የሚባል ታውቃለህ? ሰምተህ ታውቃለህ? ኤሴቅና ስጥና ያዕቆብ መጀመሪያ የቆፈራቸው ሁለት ጉድጓዶች ናቸው። ጠብና ክርክር ነው ትርጉማቸው። ከጠብና ከክርክር የሚወጣ ነገር አይሆንም። እርቅና እሱን አብረን አናስኬድም። እርቅ ካደረግን በኋላ ከደስታ መንፈስ የሚሰጥ በደስታ በልግስና ይስጥ ነው። ከደስታ መንፈስ ከልግስና መንፈስ ነው የምንሰጠው። አንተ ልብህ የፈቀደውን ይሄንን ያህል አደርጋለሁ ብለህ እንደዛ ታደርጋለህ። ልግስና እንደ አቅሜቴ ከልጆቹም ላይ ቆንጥረን ከእንትንም ላይ ይሄን እንላለን። ይሄ ከደስታ መንፈስ ከልግስና መንፈስ እንሰጣለን። ከጠብና ከክርክር የመጣው እዚህ ከታች ያለው ኮክሮች የሚንጫጫው ምናምን እንዳትሰማ። እሱ ሊበላ ነው። ወደቀልኝ ከዛሬ ነገ ፊራ ወድቆልኝ ብሎ ነው የሚመኘው። ከዛሬ ነገ ቴዲ ተዋርዶልኝ ብሎ ነው የሚሽከረከረው። ከዛ መንፈስ ማይል ከሆነ የሆነ ኮመንት ላንብብ እስቲ አፈንዳው። እንግዲህ አንተ መላጣ ልጅ አላሉትም። ረበና አሁን ሰበብ ፈልገን የሰደምከኝ እኔ እናንተን የሚያስታርቀን ያስፈልጋል። በቅርብ ጊዜ እኔ እናንተ አስታራቂ መፈለጋችን አይቀርም። ስለ ዶሮ ነግሬሃለሁ ዮኒ። በጣም አሪፍ ዶሮ። አሪፍ ዶሮ። አሪሳ ቁልኝና እንፍታው። እሺ